ሰላም የተከበራችሁ የሀራምቤ ሬዲዮ 98.7 ቤተሰቦች እንደምን ቆይታችኋል? ከሀራምቤ ሬዲዮ ከሀገር ቤት ከአፍሪካ እንዲሁም ከዓለም አቀፍ የተውጣጡ የዕለቱን ዜናዎቻችን አሁን ታደምጣላችሁ። ዜናዎቻችንን ጨምሮ ደግሞ የተለያዩ ዕለታዊ ዝግጅቶቻችን በዌብሳይታችን www.radioharambe.com በኩል በቀጥታ ስርጭት እንደተከታተሉ እየጋበዝኩኝ ለሰዓቱ ልንነግራችሁ ከመረጥንላችሁ ዜናዎቻችን መካከል ዋናዎቹን እናስቀድም። በክልሉ በሺዎች የሚቆጠሩ ሰዎች በምግብ እጥረት ሳቢያ መፈናቀላቸው ስለመነገሩ፣ በቱሪስቶች ላይ በተፈጸመ ጥቃት የሶስት ሰዎች ሕይወት ማለፉ ስለመገለጹ፣ ለክልሉ ከተመደበው በጀት ውስጥ እየተላከ ያለው 1/3 ብቻ ነው ስለመባሉ፣ እኒህ ከሀገር ቤት ሌሎች አህጉራዊ እንዲሁም ዓለም አቀፋዊ ዜናዎችን አካተን ትዕግስት ወርቅነህ አስደምጣችኋለሁ። በክልሉ በሺዎች የሚቆጠሩ ሰዎች በምግብ እጥረት ሳቢያ መፈናቀላቸው ተነገረ። በአማራ ክልል ዋግምራ ዞን ጻገብጂ ወረዳ ከ3000 በላይ የወረዳው ነዋሪዎች በምግብ እጥረት ምክንያት መፈናቀላቸው ተሰምቷል። ችግሩ የተከሰተው በወረዳው በሐምሌ ወር የጣለው ከባድ ዝናብ በአርሶ አደሮች ሰብል ላይ ባስከተለው ጉዳትና የምግብ ድጋፍ ሲያደርጉ የነበሩ የተራድኦ ድርጅቶች ድጋፉን በማቋረጣቸው መሆኑን ዶይቼ ቬለ ዘግቧል። እስካሁን በሴፍቲኔትና አመልድ ኢትዮጵያ የምግብ ድጋፍ ሲያደርጉ ነበር የተባለ ሲሆን ባለፉት 4 ወራት ግን አመልድ ኢትዮጵያ ድጋፉን በማቋረጡና የሴፍቲኔት ክፍያም ባለመከፈሉ ማህበረሰቡ እንዲሰደድ አስገድዶታልም ተብሏል። የዋግምራ ብሔረሰብ ዞን ግብርና መምሪያ ኃላፊ አቶ አዲሱ ወልዴ በበኩላቸው በአካባቢው የደረሰ ጉዳትና የተረጂዎችን ቁጥር ለይተው ለዞኑ አደጋ ስጋትና ስራ አመራር ተጠሪ ማሳወቃቸውን ገልጸዋል። የዋግምራ ብሔረሰብ ዞን አደጋ ስጋትና ስራ አመራር ተጠሪ ጽህፈት ቤት ኃላፊ አቶ ምህረት መላኩ ከዚህ ቀደም በእኛ ይሰጥ የነበረ የሴፍቲኔት ድጋፍ ወደ ግብርና በመዛወሩና ተደራጅቶ የመጣ የጉዳት ሪፖርት ባለመኖሩ እስካሁን የምናውቀው ችግር የለም ብለዋል። በአዲሱ የተቋማት አደረጃጀት በመመሪያ በአዋጅ አደረጃጀት ተሰርቶ ሴፍቲኔት ፕሮግራምን ለግብርና አስረክበናል ያሉት ኃላፊው የሚታወቅ የተለየ አጣዳፊ ችግር አለመኖሩን ግን አረጋግጠዋል። በቱሪስቶች ላይ በተፈጸመ ጥቃት የሶስት ሰዎች ሕይወት ማለፉ ተገለጸ። በምዕራብ ኦሞ ዞን ሱሪ ወረዳ ጉብኝት ላይ በነበሩ ቱሪስቶች ላይ በተፈጸመ ጥቃት 2 የቱርክ ዜጎችና 1 ኢትዮጵያዊ አሽከርካሪ መገደላቸውን የደቡብ ክልል መንግስት አስታውቋል። በምዕራብ ኦሞ ሱሪ ወረዳ ጉብኝት ላይ በነበሩ ቱሪስቶች ላይ በተፈጸመ ጥቃት 2 የቱርክ ዜጎችና 1 ኢትዮጵያዊ አሽከርካሪ መገደላቸውን የደቡብ ክልል መንግስት አስታውቋል። የክልሉ ኮሚኒኬሽን ቢሮ ባወጣው መግለጫ ጥቃቱ ማንነታቸው ያልታወቁ አርብቶ አደር ሽፍቶች ሲል በጠራቸው አካላት ሰኞ ጥር 4 ቀን 2018 ከጠዋቱ 2 ሰዓት ገደማ መፈጸሙን ገልጿል። በተፈጸመው ጥቃት የ3 ንጹሃን ሰዎች ሕይወት ማለፉን የገለጸው መግለጫው ድርጊቱ የተፈጸመው ለዝርፊያ ዓላማ እንደሆነም አመላክቷል። አክሎም ጥቃቱን የፈጸሙትን ግለሰቦች በቁጥጥር ስር ለማዋል የተቀናጀ የጸጥታ ኃይል በማሰማራት ሰፊ የህግ ማስከበር ዘመቻ መጀመሩን ገልጿል። የክልሉ መንግስት በጥቃቱ ሕይወታቸው ለጠፋው ወገኖች የተሰማውን ጥልቅ ሐዘን ገልጾ የአካባቢው ማህበረሰብ የጥቃት አድራሾችን እንቅስቃሴ በመከታተልና ማንነታቸውን በማጋለጥ ለጸጥታ ኃይሉ ጥቆማ እንዲሰጥ ጥሪ አቅርቧል። ለክልሉ ከተመደበው በጀት ውስጥ እየተላከ ያለው 1/3 ብቻ ነው ተባለ። ለትግራይ ክልል ከተመደበው በጀት ውስጥ እየተላከ ያለው 1/3 ብቻ መሆኑን የትግራይ ክልል ጊዜያዊ አስተዳደር አስታውቋል። ለዚህም አስተዳደሩ እያጋጠመው ያለውን የበጀት እጥረት ለመቅረፍና ማህበራዊ አገልግሎቶችን ለማስቀጠል ሲል በተለያዩ ምርቶች ላይ የዋጋ ጭማሪ በማድረግ ሀብት ለማሰባሰብ መወሰኑን የገለጸው። ጭማሪ ከተደረገባቸው ምርቶች መካከልም ሲሚንቶ፣ መጠጦችና የታሸጉ ውሃዎች ይገኙበታል። የተሰበሰበው ገቢ በጦርነት ለተፈናቀሉ ሰዎች፣ ለመንግስት ሰራተኞች ደሞዝ እንዲሁም ለፍትህና ለጸጥታ አካላት እንደሚውልም ተገልጿል። ሚኒስትሩ የሪፖርተር ጋዜጣ አፋጣኝ የእርምት እርምጃ ካልወሰደ ህጋዊ እርምጃ እንደሚወስድ አስጠንቅቋል። የስራና ክህሎት ሚኒስቴር የሪፖርተር እንግሊዘኛ ጋዜጣ ባወጣው ዘገባ ላይ የእርምት እርምጃ ማይወስድ ከሆነ ህጋዊ እርምጃ ሊወስድ እንደሚችል አስጠንቅቋል።
የሪፖርተር ጋዜጣ ይህ ማስጠንቀቂያ የደረሰው ጥር 2 ቀን 2018 ባወጣው በ2025 ከ80 በመቶ በላይ የሚሆኑ የፌዴራል ንግድ ፍቃዶች አገልግሎት አቁመዋል በሚል በሰራው ዘገባው ላይ የተሳሳተ መረጃ አሰራጭቷል በሚል እንደሆነ ተመልክቷል። በዚህም ሚኒስትሩ የሪፖርተር ጋዜጣ ዘገባን በማውገዝ በማህበራዊ ትስስር ድረገጽ ላይ መግለጫ ያወጣ ሲሆን ዘገባው ላይ በሐሰት ተካተዋል ያላቸውን ነጥቦች በመግለጫው አንስቷል። እነዚህም ሐሰተኛ ሪፖርቶች፣ ያልተገባ የምስል አጠቃቀምና የተሳሳተ መረጃ መጠቀም የሚሉት ነጥቦች ሪፖርተር በዘገባው ተጠቅሞበታል ብሎ ሚኒስትሩ ከጠቀሳቸው ዋነኞቹ ናቸው። ሚኒስትሩ ጋዜጣው በአፋጣኝ እርምት እንዲያደርግ የጠየቀ ሲሆን አስፈላጊውን ሕጋዊ እርምጃ ለመውሰድ መብቱ የተጠበቀ መሆኑንም አስታውቋል። ልዩ መለያ ኮድ በሌላቸው ደረሰኞች ሽያጭ መከልከሉ በነጋዴዎች ዘንድ ቅሬታ አስነሳ። የገቢዎች ሚኒስቴር የእጅ በእጅ ሽያጭ ልዩ መለያ ኮድ ባላቸው ደረሰኞች ይከናወን ቢልም ነጋዴዎች ደረሰኞቹን ለማግኘት በመቸገራቸው ከፍተኛ ችግር እንደገጠማቸው ገልጸዋል። ነጋዴዎቹ ቅሬታቸውን ለቲክቫ ኢትዮጵያ እንደገለጹት ደረሰኞቹ በበቂ ሁኔታ ማግኘት እንዳልቻሉና አዲሱ ደረሰኝ ታትሞ እንዳልደረሰላቸው ተናግረዋል። አክለውም በዚህ ሁኔታ ላይ እያለን ከጥር 1 በኋላ እርምጃ ይወሰዳል መባሉ ፍጹም ትክክል አይደለም ሲሉ ቅሬታቸውንም አሰምተዋል። አዲሶቹ ደረሰኞች በብቸኝነት የሚታተመው በመንግስታዊው ብርሃንና ሰላም ማተሚያ ቤት መሆኑን ጠቅሰው ምንም እንኳን ለደረሰኝ ክፍያ ከፈጸምን ወራት ቢቆጠሩም ደረሰኞቹን ማግኘት ግን አልቻልንም ብለዋል። በዚህም አዲሶቹን ደረሰኝ ማግኘት ስላልቻልን ሕግ ከምንጥስ ብለን የንግድ ሱቃችንን ዘግተናል ሲሉም ተናግረዋል። በመሆኑም የሚመለከተው አካል ያሉበትን አሳሳቢ ችግር በመረዳት አስቸኳይ መፍትሄ እንዲሰጣቸው ጥሪ አቅርበዋል። ዜናዎቻችን እንደቀጠሉ ናቸው። አድማጮች፣ አሁን ደግሞ ከአፍሪካ አህጉር ወዳገኘናቸው ዜናዎች የምናልፍ ይሆናል። ሶማሌላንድ የሶማሊያን የወደብ ይገባኛል ጥያቄ እንደማትቀበለው ገለጸች። የሶማሌላንድ መንግስት የሶማሊያ ፌዴራላዊ መንግስት በበርበራ ወደብ ላይ የሚያነሳውን ማንኛውንም አይነት የይገባኛል ጥያቄ መሰረተ ቢስና ህጋዊ ተቀባይነት የሌለው ሲል አውግዞታል። የሞቃዲሾ መንግስት በሶማሌላንድ ግዛትም ሆነ በመታደርጋቸው ዓለም አቀፍ ስምምነቶች ላይ ምንም አይነት አስተዳደራዊ ስልጣን ህጋዊ ውክልና እንደሌለው በወጣው መግለጫ አመላክቷል። ሶማሌላንድ ይህንን ምላሽ የሰጠችው ሶማሊያ የበርበራ ወደብን በሚመለከት ለምታወጣቸው ተደጋጋሚ መግለጫዎች ነው። በመግለጫው በሶማሌላንድና በተባበሩት አረብ ኤሚሬትስ መካከል የተደረጉት የበርበራ ወደብ ልማት ስምምነቶች በሙሉ ህጋዊ መሆናቸው ተገልጿል። እነዚህ ስምምነቶች በሶማሊያ ተቃውሞ የማይታገዱ ወይም የማይቀየሩ ናቸው ያለው የሶማሌላንድ መንግስት ሶማሌላንድ በራሷ ግዛት ውስጥ የኢኮኖሚ አጋርነቶችን የመፍጠርና የማስተዳደር ሙሉ መብቷን ያለማንም ጣልቃ ገብነት እንደምትጠቀም አጽንኦት ሰጥቷል። ቡርኪና ፋሶ ጉምሩክ በ5 ቀናት ውስጥ ከ8000 በላይ ፈንጂዎችን በቁጥጥር ስር አዋለ። የቡርኪና ፋሶ ባለስልጣናት ከፍተኛ መጠን ያለው የፈንጂ ዝውውር ከታህሳስ 26 እስከ 30 ባሉት ቀናት ውስጥ በቁጥጥር ስር ማዋል እንደቻሉ ገልጸዋል። በሲንካንሴ የድንበር ኬላ በተከናወነው የመጀመሪያ ኦፕሬሽን የጉምሩክ መኮንኖች በተጓዦች ላይ ባደረጉት ጥብቅ ፍተሻ በጭነት ውስጥ ተደብቀው የተገኙ 872 የፈንጂ ማቀጣጠያ ገመዶችንና 7000 የፈንጂ ተጠባቂዎችን መያዛቸውን ዘገባዎች አመላክተዋል። ከጥቂት ቀናት በኋላ የክልላዊ ክትትል ዳይሬክቶሬት ተንቀሳቃሽ ተከላካይ ክፍል ባደረገው ሁለተኛ ፍተሻ ተጨማሪ 165 የፈንጂ ተጠባቂዎችንና 200 የፈንጂ ማቀጣጠያ ገመዶችን በቁጥጥር ስር አውሏል። በቁጥጥር ስር ከዋሉት ቁሳቁሶች መካከል ከፊሉ ደህንነቱ በተጠበቀ ሁኔታ እንዲወገዱ ለጦር ኃይሉ የተላለፈ ሲሆን ቀሪው ደግሞ ታሽጎ እንዲቀመጥ መደረጉን ዘገባው ጠቅሷል። በመጨረሻም ከዓለም አቀፍ የኢራን መንግስት ህዝባዊ ተቃውሞ በአሜሪካና በእስራኤል የተደገፈ ነው አለ። የኢራን መንግስት ለሳምንታት የዘለቀው ህዝባዊ ተቃውሞ ጠላቶቼ በሚላቸው በአሜሪካና በእስራኤል የተደገፈ ነው ሲል ከሰሰ።
የኢራን መንግስት ቃል አቀባይ ፋጢማ ሙሃጀራኒ እንደተናገሩት በአሜሪካው ፕሬዝዳንት ዶናልድ ትራምፕ እና በእስራኤል የተደገፉት ሽብርተኞች የህዝቡን ሰላማዊ ተቃውሞ አበላሽተውታል በማለት ለተፈጠረው ደም መፍሰስ ሁለቱ ሀገራት ከጀርባ እንዳሉ አመልክቷል። ሰኞ ዕለት የኢራን መንግስት ከፍተኛ ባለስልጣን የሆኑት ጎላም ሁሴን ሙሴኒ ኤጄ በተቃውሞው ወቅት ጥቃት የተፈጸመው የጦር መሳሪያ በታጠቁ ሰዎች ነው በማለት ተቃዋሚዎችን ከሰዋል። በተጨማሪም ባለስልጣኑ ተቃዋሚዎቹ ከእስራኤልና ከአሜሪካ ግልጽ ድጋፍ እንደተደረገላቸው በመጥቀስ የኢራን መንግስት ካለምንም ርህራሄ እርምጃ እንደሚወስድ አስጠንቅቋል። በተቃውሞው እስካሁን ከ60 በላይ ሰዎች እንደተገደሉና ከፍተኛ ቁጥር ያላቸው ጉዳት እንደደረሰባቸው የሆስፒታል ምንጮችና የሰብአዊ መብት ቡድኖች እየገለጹ ነው። የተከበራችሁ አድማጮቻችን ዜናዎቻችን አብቅተዋል። ከመሰናበታችን በፊት የዜናዎቻችን ርዕሰ ጉዳዮችን አስታውሳችሁ በክልሉ በሺዎች የሚቆጠሩ ሰዎች በምግብ እጥረት ሳቢያ መፈናቀላቸው ስለመነገሩ፣ በቱሪስቶች ላይ በተፈጸመ ጥቃት የ3 ሰዎች ህይወት ማለፉ ስለመገለጹ፣ ለክልሉ ከተመደበው በጀት ውስጥ እየተላከ ያለው 1/3 ብቻ ነው ስለመባሉ ከሀገር ቤት፣ ሶማሌላንድ የሶማሊያን የወደብ የይገባኛል ጥያቄ እንደማትቀበለው ስለመግለጿ፣ የቡርኪና ፋሶ ጉምሩክ በ5 ቀናት ውስጥ ከ8000 በላይ ፈንጂዎችን በቁጥጥር ስር አውያለው ስለማለቱ ከአፍሪቃ፣ የኢራን መንግስት ህዝባዊ ተቃውሞ በአሜሪካና በእስራኤል የተደገፈ ነው ስለማለቱ ከዓለም አቀፍ። የተከበራችሁ የሀራምቤ ሬዲዮ ቤተሰቦች ለዛሬ ያዝንላችሁ ዜናዎቻችን ይህ ናቸው። ቀጣይ ቪዲዮዎቻችን እንዲደርሳችሁ የሀራምቤ ሬዲዮ የዩቲዩብ ገጻችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም ጊዜን ተመኘው።